ባለፈው ሳምንት እምነታችን ምንድነው የሚል ነበር። ሀብታችን ነው የሚል ሐሳብ ነው ከዕብራውያን መልእክት ያገኘነው። እምነታችን በክርስቶስ ያለ እምነታችን ትልቁ ሀብታችን ነው። ስለዚህ ይሄ ሊጠበቅ የሚገባ ነገር እንደሆነ ለዕብራውያን ክርስቲያኖች የተጻፈላቸውን አለፍ አለፍ እያልን ለማየት ሞክረን ነበረ እና ያ እምነታችን ሀብታችን ስለሆነ ወደ እግዚአብሔር ልንቀርብ ያስፈልጋል፣ አብዝተን ልንቀርብ ያስፈልጋል። የሄኖክን ምሳሌ ለመመልከት ሞክረናል። እነኚሁኑ የዕብራውያን ሰዎች የሚናገረውን በምዕራፍ 6 ቁጥር 1 እና 2 ላንብብና ከዛ ዛሬ ደግሞ በመንፈሳዊ ሕይወታችን ማደግ በጣም አስፈላጊ እንደሆነ ለመመልከት እንሞክራለን። እንደዚህ ይላል ዕብራውያን 6 ከ1 ጀምሮ፣ ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ። በአዲሱ መደበኛ ትርጉም ላይ ወደ ብስለት እንሂድ ነው የሚለው። ከዛ መሰረትን ደግመን አንመስረት እያለ ይቀጥላል። አጭር ጸሎት እናድርግ። እግዚአብሔር አባት አምላካችን ሆይ አቤቱ የምትለንን እንድናስተውል ጌታ ሆይ ለእነኚህ የዕብራውያን መልእክት ለደረሳቸው ሰዎች የተጻፈውን ክፍል ስንመለከት ጌታ ሆይ በትክክል እንድንረዳ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። እኛም ጌታ ሆይ ወደ ብስለት፣ ወደ መንፈሳዊ እድገት ጌታ ሆይ ወደ ማቹሪቲ መሄድ እንድንችል እንድትረዳን ጌታ ሆይ እንለምናለን። እግዚአብሔር አምላካችን ሆይ እኔም ጌታ ሆይ ቃልህን መግለጥ እንዲችል እርዳኝ። ወገኖቼም እንዲሰሙ ጆሮቻቸው የተከፈቱ ይሁኑ በኢየሱስ ክርስቶስ ስም አሜን። በአንደኛ ነገሥት ላይ ምዕራፍ 2 ላይ ዳዊት የሚሞትበት ጊዜ ደረሰ ይላል እና የሚሞትበት ጊዜ ሰው አባት ወይም እንደዚህ ትልቅ የሆነ በሕይወታችን ትልቅ ቦታ ያለው ሰው ሊሞት አካባቢ አናግሮን የሚያውቅ ሰው አለ እዚህ? እኔ አለኝ እና አይረሳም። የተናገራችሁ ነገር አትረሱትም። ሲሪየስ ነገር ስለሆነ ማለት ነው። ወላጅ አባት አሁን ጨምቆ በቃ 1 ወይም 2 ሀሳብ መናገር ካለበት ለልጁ የሚናገረው ነገር በጣም የተመረጡ ቃላት ነው የሚሆኑት አይደለ? እኔን ወላጅ አባቴ ሲናገረኝ ከማረፉ በፊት የተናገረኝ ቃል 3 ፍሬ ቃላት ናቸው፣ ግን ለእኔ ትርጉም አላቸው። በጣም ትልቅ ትርጉም አላቸው እና እዚህ ላይ ዳዊት የሚሞትበት ጊዜ እንደተቃረበ ይላል። ልጁ ሰለሞንን እንዲህ ሲል አዘዘው፣ እነሆ እኔ የምድሩን ሁሉ መንገድ ሊሄድ ነው ማለት ልሞት ነው ማለት ነው። ሰው ሁሉ የሚሄድበትን መንገድ ሊሄድ ነው። በርታ እንግዲህ በርታ፣ ሰውም ሁን ማለት ሰውም ሁን። በአዲሱ መደበኛ ትርጉም ላይ እንደዚህ ነው የሚናገረው። እንግዲህ በርታ ሰውም ሁን እና ከዛ በኋላ ይነግረዋል። የትእዛዛቶቹን ሁሉ ጠብቅ፣ እግዚአብሔር የሰጠውን ተስፋ እንዲፈጽም የሚል ቀጣይ ሀሳቦች አሉ። የቆሮንቶስ ደግሞ መልእክትን ሲጽፍ ሐዋርያው ጳውሎስ የቆሮንቶስ መልእክት የጻፈላቸውን ሰዎች እንግዲህ የቆሮንቶስ መልእክት ብዙ አውሎ ነፋስ ያለበት መልእክት እንደሆነ ታውቃላችሁ አይደል? ብዙ ነውጥ አለ እዛ፣ ብዙ አለማስተዋል አለ በእነሱ መካከል፣ ብዙ ስጋዊነት አለ። ምን የማይሄዱበት ቦታ የለም። ፍርድ ቤት ናቸው። በአሕዛብ ዘንድ የማይሰማ ነገር እነሱ መካከል አለ። ደግሞ የመንፈስ ቅዱስ ስጦታዎች ደግሞ በመካከላቸው አሉ
እነሱንም እንኳን በሚገባ በአግባቡ ደግሞ ካለመጠቀማቸው የተነሳ መመሪያ ሲሰጣቸው ቆይቶ መጨረሻው ምዕራፍ ላይ ያለውን ደግሞ ላንብብላችሁ። ምዕራፍ 16 ላይ ሐዋርያው ጳውሎስ ቁጥር 13 እና 14 እንደዚህ ይላል፣ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ፣ በእናንተ ዘንድ ሁሉ በፍቅር ይሁን ይላል እና በእንግሊዘኛ ትራንስሌሽንስ ላይ ምን ብሎ ይገልጸዋል? ይሄን ጎልምሱ የሚለውን ምን ይላል? ቢ ሜን ይላቸዋል። ቢ ሜን፣ አዋቂ ሰው ሁኑ፣ ጎልምሱ ይላቸዋል እና የምታደርጉት ሁሉ በፍቅር ይሁን። ያው ክፍሉን ግን ስትመለከቱ እናንተን አሁን እንደ መንፈሳውያን ሰው ልነግራችሁ አልቻልኩም የሚል እናነባለን ቁጥር ምዕራፍ 3 ላይ። ምክንያቱም ስቲል በመካከላቸው እርስ በርሳቸው ያላቸው ግንኙነት ትኩረታቸው የሚያሳየው ገና መንፈሳዊ ብስለት በመካከላቸው እንዳልነበረ ነው። አሁን ወደ ክፍላችን ተመልሰን ስንመለከት የዕብራውያን መጽሐፍ ላይ ባለፈውም ሳምንት ያነበብነው አንድ በምዕራፍ 10 ላይ ያለ ሐሳብ አለ። ምን ይላል? ዕብራውያን 10 ላይ ቁጥር 35 እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ። ድፍረታችሁ የሚለው ኮንፊደንሳችሁ፣ እምነታችሁን ታላቅ ምን አለው? ብድራት አለው። ብድራት አለው። አሁን ዛሬ አይመስልም። ዛሬ ተራ ነገር ይመስላል። አሁን የምናልፍበት ነገር ይሄ ያለን እምነታችን ቀላል ነገር ይመስላል፣ ግን በጣም ትልቅ ሀብት ነው ያለን እና ይሄ ታላቅ ብድራት ያለውን ድፍረታችሁ አትጣሉ ብሎ ከዛ በኋላ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ስለዚህ ለመጽናት በጉዟችን በሚገጥሙን ልዩ ልዩ ፈተናዎች ውስጥ ሁሉ ተቋቁመን በመጀመሪያ የነበረንን እምነት ወይም ድፍረት ሳንጥል እስከ መጨረሻው ለመጽናት በመንፈሳዊ ሕይወታችን ማደግ ያስፈልጋል። ሌላ አማራጭ የለም። ለዚህ ነው የዕብራውያን መጽሐፍ ላይ የተጻፉትን ሰዎች ወይም እነኝህን ክርስቲያኖች ወደ ብስለት እንሂድ፣ እንደገና መሰረትን አንመስርት የሚል ነገር ሲናገር እናያለን። ለምንድን ነው እንደዚህ የሚላቸው? ለምንድን ነው በመንፈሳዊ ሕይወታቸው ማደግ ያስፈልጋችኋል የሚላቸው ብለን መመልከት አለብን የዕብራውያንን መልእክት እና እነሱ ያሉበት ሁኔታ ከሰሙት እውነት ፈቀቅ የማለት ዝንባሌ እያሳዩ እንደነበር መገመት እንችላለን ክፍሉን ስንመለከት እና የሰሙትን ነገር ችላ የማለት ነገር ታይቶባቸዋል በአንድም በሌላም መንገድ እና ከዚህ የተነሳ መልሶ እንደገና የሚያስረዳቸው አሁን በምዕራፍ 1 ላይ ስንመለከት ኢየሱስ እኮ ከሁሉም በላይ ነው እያላቸው እንደሆነ እናስታውሳለን። ከመላእክት በላይ ነው፣ አለፍ ብሎ ደግሞ ከሙሴ በላይ ነው፣ ከአሮን በላይ ነው። ለምንድን ይህ መነገር ያስፈልገው? ምክንያቱም የሆነ ቸል የማለት የሰሙትን ትልቅ መዳን ቸል የማለት ነገር እነሱ ዘንድ እንደነበረ ክፍሉ ያሳብቃል እና በጣም በጥንቃቄ የሰማችሁትን ነገር ከዛ ነገር ፈቀቅ እንዳትሉ ወይም እንዳትወሰዱ ልትጠነቀቁ ያስፈልጋችኋል ብሎ ሲያበረታታቸው እናያለን። የተነገራቸው መልእክት ስለዚህኛው ዓለም አይደለም። እሱን ያስታውሳቸዋል። እናንተ እኮ የሰማችሁት እኮ ስለ አሁኑ ዓለም አይደለም፣ ስለሚመጣው ዓለም ነው የተነገራችሁ ይላል። ምዕራፍ 2 ቁጥር 5 ላይ ካያችሁ ስለ እርሱ ይላል። በወንጌል ስለተነገረው ነገር ስለ እርሱ የምንናገርበት የሚመጣውን ዓለም እግዚአብሔር እኮ ያስገዛው ለመላእክት አይደለም፣ ሰውን ነው ያከበረው። የሚመጣው ዓለም የከበረ ነው። አሁን አይታይም ይላል። አሁን አይታይም። አሁን ስንመለከት
ሁሉም ከእግሮቹ በታች አስገዛህለት ብሎ ቢናገርም ግን አይታይም። ነገር ግን የሚታይ ነገር አለ። በዚህ በፊዚካል አይናችን አሁን ስናየው አይታይም። ግን የሚታየው ግን ቁጥር 9 ላይ ምን ይላል? ስለ ሰው ሁሉ ሞትን ይቀምስ ዘንድ በጥቂት ከመላእክት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ ግን እሱን ግን እናያለን። ይሄ በእምነት የተቀበልነው ወንጌል እሱን እናያለን። ግን እዚህ ውስጥ ነው በረከቱ ያለው። የነገርናችሁ ተስፋ ያለው እዚህ ውስጥ ነው የሚል ነገር ሲነግራቸው ሲያስታውሳቸው እንመለከታለን። ይሄ እናንተ ያገኛችሁት መዳን ቁጥር 10 ላይ ምን ይላል? ኢየሱስ ነው ኦተሩ፣ ደራሲው እሱ ነው፣ ራሱ እሱ ነው። ምን ይላል ቁጥር 10 ላይ? ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ ይላል፣ ወይም የመዳናቸውን መስራች ማለት ነው። ጌታን ኢየሱስ እግዚአብሔር በመከራ ውስጥ ያልፍ ዘንድ እና ፍጹም ያደርገው ዘንድ ተገብቶት ነበረ ይላል። መዳናችንን ኦተር ያደረገው የዳነው በእርሱ ነው፣ በኢየሱስ ነው። እሱ ነው የደህንነታችን መስራች ይላቸው። ይህን የሚያስታውሳቸው ለምንድን ነው? እየዘነጉ ስለሆነ። በመንፈሳዊ ሕይወታቸው መድረስ ወዳለባቸው ቦታ አልደረሱም ነበር፣ እየተንገዳገዱ ነበር። እና ያስታውሳቸዋል። ምዕራፍ 3 ላይ ስለ እስራኤላውያን ያስታውሳቸዋል። የእስራኤላውያን ጉዳይ ስንመለከት እነሱ በምድረ በዳ 40 ዓመት በምድረ በዳ የተጓዙት በተስፋ ጀምረው ነበር ጉዟቸውን አይደል? ተስፋ ወደ ተስፋይቱ ምድር ለመግባት ነው ያንን ጉዞ የሄዱት ይላቸዋል በምዕራፍ 3 ላይ። እና ነገር ግን እንደምናየው ወደ ተስፋው ሊደርሱ ሊገቡ አልቻሉም። ቁጥር 19 ላይ ይላል ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እስራኤላውያንን እናያለን። ለምንድን ይህን የሚነግራቸው? በመጀመሪያ የነበረውን እምነታቸውን እስከ መጨረሻ አጽንተው የመጠበቅ ኃላፊነት እንዳለ፣ በጣም ይሄ ነገር በጣም ሲሪየስ ጉዳይ እንደሆነ ለማሳሰብ የእስራኤላውያኑን ታሪክ ይጠቅስላቸው። እነሱ የተስፋይቱ ምድር እንዳልገቡ እናንተም ይላል እዛው ምዕራፍ 3 ላይ ካያችሁ ቁጥር 6 ላይ የምንደፍርበትን የምንመካበትን ተስፋ እስከ መጨረሻው አጽንተን ብንጠብቅ ነው ጌታ ኢየሱስ እንደዘመርነው በታማኝነት በሕይወታችን የገባውን ቃል የሚፈጽመው የሚል ነገር ነው። ምክንያቱም እሱ ከሙሴ በላይ ነው። ሙሴ እንደ ሎሌ ነበር በቤቱ ታማኝ የነበረው፣ እሱ እንደ ልጅ ታማኝ ነው። ስለዚህ እኛ የምንደፍርበትን የምንመካበትን ተስፋ እስከ መጨረሻው አጽንተን ብንጠብቅ እሱ እንደ ልጅ በቤቱ ላይ ታማኝ ነው። ይሄ ድፍረታችን፣ እምነታችን በጣም በጣም ወሳኝ ነገር ነው እያለ ነው ደጋግሞ የሚነግራቸው። እና በዚሁ ምዕራፍ 3 ላይ ምን ችግር ውስጥ ገብተዋል ማለት ነው? እነኚህ ሰዎች ተታለው እንደነበር መረዳት እንችላለን። በኃጢአት የመታለል ነገር በሕይወታቸው እንደነበረ፣ ክፉና የማያምን ልብ። ይኸው ምዕራፍ 3 ቁጥር 12 ላይ መቼም በባዶ ሜዳ አይደለም የሚያሳስባቸው። ምን ይላል? ምናልባት ምዕራፍ 3 ቁጥር 12 ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ እርስ በርሳችሁ ተመካከሩ ይላቸዋል። ስለዚህ ምንድን ነው የአማኙን ልብ ሊያደነድነው የሚችለው? በቃ ስሜት እንዳይሰጠው የሚያደርገው ምንድን ነው ብለን ስንመለከት ኃጢአት ነው ይላል።
ኃጢአት ደግሞ ያታልላል ይላቸዋል። ያታልላል። መፍትሄው ምንድን ነው? ለእነሱ መፍትሄውን ይነግራቸዋል። መፍትሄው ከዛሬ በኋላ አላደርገው ምናምን ማለት ብቻ አይደለም። ተገናኙ፣ ተሰባሰቡ፣ ተመካከሩ፣ ተነጋገሩ በየቀኑ ቶሎ ቶሎ። ይሄ ነው ምክሩ። ቶሎ ቶሎ ምዕራፍ 3 ቁጥር 12 ላይ ማንም እንዲህ እንዳይሆን በእያንዳንዱ ቀን እርስ በርስ ተመካከሩ። ቁጥር 13 ላይ ምክንያቱም የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል። መጠበቅ ግን ይጠበቅብናል እና ስለዚህ መፍትሄው ምን እንደሆነ ሲነግራቸው ተመካከሩ፣ አብራችሁ ተያዩ፣ ያለበለዚያ ይሄ እምነታችን ካልተጠበቀ የክርስቶስ ተካፋዮች መሆናችንን ችግር ውስጥ ሊከተው እንደሚችል ነው። በመንፈሳዊ ሕይወታችን ማደግ ያለብን ለምን እንደሆነ ስንመለከት አሁንም እነዚህ እስራኤላውያንን ስናይ አላረፉ። ደግሞ አላረፋችሁም ይላቸዋል ምዕራፍ 4 ላይ። ይሄ እስራኤላውያን ወደ ከነዓን መግባት የሚለው ፒክቸር ወደ እነሱ ሲመጣ ደግሞ ሌላ መልክ ነው ያለው። አሁን በአዲስ ኪዳን ላለን እኛ ወደ እረፍት የሚባል የእግዚአብሔር እረፍት የሚባል ነገር አለ። የሰንበት እረፍት የሚባል ነገር አለ። ወደ እረፍቱ መግባት እነሱ አልገቡም። ወደ እረፍቱ የምንገባው ያመንነን ይላል እዚህ ምዕራፍ 4 ቁጥር 3 ላይ እኛ ያመንን ወደ እረፍቱ እንገባለን ይላል። ወደ እረፍቱ አለመግባት፣ ይሄ አለማረፋቸው እሱን ያነሳላቸው። እንዴት ነው ወደዚህ አይነት እረፍት ውስጥ የሚገባው ስንል ያው በማመን ሌላ መንገድ ነው። ይሄ ማመን ነገር ግን ሲመጣ ሁለት ዋና ዋና ነገሮችን እዚህ ምዕራፍ 4 ውስጥ ያነሳል። የእግዚአብሔር ቃልና የእግዚአብሔር ዙፋን። የእግዚአብሔር ቃልና የእግዚአብሔር ዙፋን። ቃሉ ያስፈልጋል፣ ዙፋኑ ደግሞ ተከፍቷል። ምን እንሆን ዘንድ? እናርፍ ዘንድ። ምዕራፍ 4 ቁጥር 14 ላይ ቁጥር 12 ላይ ከ11 ጀምሬ ባነብ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ እረፍት ለመግባት እንትጋ ይላል። ወደ እረፍቱ ለመግባት እንትጋ ይልና ከዛ በኋላ ስለ ቃሉ ይናገር። ምን ይላል? የእግዚአብሔር ቃል ሕያው ነውና። ያው እምነት የሚመጣው የእግዚአብሔርን ቃል በመስማት የእግዚአብሔር ቃል ሕያው ነውና ይሰራል ደግሞ ይላል። ይሰራል፣ የሚሰራ ነው። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ስለዚህ ውስጥ ገብቶ ነፍስን ከመንፈስ ይለያል፣ ጅማትንና ቅልጥምን ይለያል፣ የልብን ስሜትና ሐሳብ ሁሉ ይመረምራል። ምንድን እንዲህ የሚያደርገው? የእግዚአብሔር ቃል። የእግዚአብሔር ቃል እና እኛን በሚቆጣጠር በእርሱ አይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው። በእርሱ ፊት የተሰወረ ፍጥረት የለም። እኔ አሁን ልንገራችሁ ስለ እናንተ ምንም የማውቀው ነገር ማለቴ መቅዲ ብዬ የማውቀው የሆነ ነገር ይኖረኛል። ሳራ ብዬ የማውቀው የተወሰኑ ነገሮች ይኖሩኛል። የእግዚአብሔር ቃል ግን በርባሪ ነው፣ መርማሪ ነው፣ ሁሉን ነገር ያሳያል። አሁን ስንካፈል የእግዚአብሔር ቃል በመንፈስ ቅዱስ የእያንዳንዳችንን ልብና መንፈስ ይመረምራል፣ ይመዝናል። የሚያደርገው ይሄንን ግን ምን እንድንሆን ነው? ወደ ረፍቱ እንድንገባ። ወደ ረፍቱ እንድንገባ ነው እንጂ እንድንኮነን አይደለም። ያሳየናል፣ ወገግ አድርጎ ያሳየናል። የት ጋ ትኩረት ማድረግ እንዳለብን፣ የት ጋ መንገድ እንደሳትን በቃ ያጎላልናል፣ ያሳየናል። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው የሚላቸው ጸሐፊው። ግን ወደ ረፍቱ ስለመግባት ማረፍ፣ ሰው የእግዚአብሔር ቃል በሕይወቱ ሲሰራ ነው ወደ ረፍት የሚመጣው።
ወደ እረፍት አለመምጣት የእግዚአብሔርን ቃል የመስማት አቅም የማጣት ምልክት ነው። ግን ወደ ቃሉ ለዚህ ነው ተያዩ፣ ተገናኙ፣ ተመካከሩ የሚል መመሪያ የሚሰጣቸው። ተመካከሩ። እነሱ ዘንድ ይህም ነገር ችላ የተባለ ይመስላል። በምዕራፍ 10 ላይ ሁሌ የምንጠቅሰው ጥቅስ አለ። ችላ በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችሁ አትተዉ። ለምን? ያስፈልገናል። መሰባሰብ በእያንዳንዱ ቀን ነው የሚለው። በእያንዳንዱ ቀን ቶሎ። ለምን? ምን እንድንሆን? እንድናድግ፣ እግዚአብሔር እኛን ለፈጠረበት ዓላማ የተዘጋጀን እንድንሆን፣ ለእግዚአብሔር ሥራ ብቁዎች እንድንሆን፣ ደግሞ በሕይወታችን የሚመጡ ልዩ ልዩ ተግዳሮቶችን ሁሉ ተቋቁመን መቆም እንድንችል፣ እኛ ቆመን ለሌሎች መቆም ምክንያት መሆን እንድንችል እና የሚሰራው ቃሉ ይሰራል። የእግዚአብሔር ቃል ይሰራል። በኤርምያስ ውስጥ የሚናገረውን ታስታውሳላችሁ። ቃሌ እንደ መዶሻ ነው፣ እንደ እሳት ነው ይላል። የሚያፈርሰው ነገር አለ፣ የሚያቀልጠው ነገር አለ። ግን በግድ ያሳየናል። እኛ ዘንድ ግን አሁን ባሳየን ነገር ውስጥ ለእግዚአብሔር ምላሽ መስጠት ግን ይጠበቃል። እስራኤላውያን ነቢያቶቹን ላከላቸው፣ እግዚአብሔር ደጋግሞ ላከላቸው። ግን አልሰሙም። ይኸው እዚህም ላይ እንዳየን 40 ዓመት ሙሉ የእግዚአብሔርን ስራ አይተው ግን ካለማመናቸው የተነሳ እንደው የሚጠቀመው እዚህ አማርኛው ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን። እንግዲህ ወደ እረፍቱ ለመግባት ተስፋ ገና ቀርቶልን ሳለ ምናልባት ይላቸዋል ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ ይላል። ቅዱስ ፍርሃት ነው። አንዳንድ ፍርሃቶች ጥሩ ናቸው፣ ያስፈልጉናል። እንፍራ። መግባት የማይገባ ወደ እረፍቱ መግባት ቀርቶልን ሳለ ከእናንተ ማንም የማይበቃ መስሎ እንዳይታይ። በራሳችን ብቃት የለንም፣ በማመን ስለዚህ አንድ የእግዚአብሔር ቃል ይሰራል። ሌላ ግን ደግሞ እዚህ ላይ ቁጥር 14 ጀምሮ ባለፈውም አይተናል። በሰማያት ያለፈ ትልቅ ሊቀ ካህናት ስላለልን፣ ኢየሱስ ስላለልን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላቸዋል። ስለዚህ ወደ እረፍቱ አለመግባት ስቲል ገና መራወጥ መናወጥ ውስጥ እንደነበሩ ያሳያል። መንገዳገድ፣ መወዛወዝ፣ በተለያየ ትምህርት ወዲህ ወዲያ በትምህርት ነፋስ እንዲህ የሚወዛወዙ ናቸው። እንደ ጠንካራ ዛፍ አይደሉም። እንዲህ እንደሚናወጥ ነበሩ። ኤፌሶን ላይ እንደሚናገር በትምህርት ነፋስ ወዲህ ወዲያ የሚፍገመገሙ ይመስላሉ። ፍንጮች አሉ። ዕብራውያን 13 ላይ ሄዳችሁ ተመልከቱ ሲነግራቸው። ዕብራውያን 13 ቁጥር 8 ላይ እንደዚህ ይላል፣ ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ያው ነው፣ አይለወጥም። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ስለዚህ የሆነ መፍገምገም እንዳለ እናያለን። ሌላው ግን ከእምነታቸው የተነሳ ተነቅፈው እንደነበር መረዳት እንችላለን። ከክፍሉ ከእምነታቸው የተነሳ አይሁዳውያኖች እንደሆኑ ነው የምንረዳው። ተነቅፈው ይሄ የዛ ብለው ኢየሱስን እንኳን የሚጠቅሱበት ስም የስድብ ስም ነው። አይሁዳውያን አሁንም ጭምር ማለት ነው። ነቀፌታ አለ እና ምንድን ነው የሚመክራቸው? ከዚህ ነቀፌታ ማምለጥ አይቻልም። እሱን እንደ ቆሻሻ ሲጥሉት እኛም አብረን ቆሻሻውን ተሸክመን ወደ መጣያው ቦታ ነው መሄድ ያለን።
አይደል? ክብራችን ጠብቀን እሱን እንጥላለን? አይሆንም። ይኸው ተመልከቱ የሚላቸውን ምዕራፍ 13 ላይ ቁጥር 12 ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበሩ ውጪ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከመን ወደ እርሱ ወደ ሰፈሩ ውጭ እንውጣ። በቃ ካስወጡን መውጣት፣ ከሰፈር ውጭ መውጣት። በዚህ የምትኖር ከተማ የለችንምና ነገር ግን ትመጣ ዘንድ ያላትን እንፈልጋለን የሚል ነገር ነው። ስለዚህ ስለ ወንጌል መከራ እየተቀበሉ እንደነበር መረዳት ይችላል። አቅም ግን ይፈልጋል። ይሄ በከንቱ ፉከራ አይሆንም። አሁን ጦርነት እኛ ሀገር አይታችኋል። አርበኞች የነበሩ ሲሸልሉ እስቲ አሁን በሽለላ ድሮን ታሸንፋላችሁ? በሽለላ ድሮን ማለት ነው፣ የዘመኑን ድሮን በሽለላ ኒውክሊየር ቦምብ ማሸነፍ ይቻላል? አይቻልም። ያኔ ራሱ በአውሮፕላን ሲመጡባቸው በጣም እኮ ከባድ ነበራል። ታሪኩን ታስታውሳላችሁ፣ ሰምታችሁ። እጭድ እኮ ነው የሚያደርጓቸው። ብዙ ሰው እኮ ነው የሚያልቅ የነበረው። ለምን? ተመጣጣኝ አልነበረማ። የነሱ መሳሪያና የእኛ መሳሪያ ተመጣጣኝ አልነበረም። የአድዋውን ጦርነት እያነሳው አሁን የዕብራውያን አማኞች የደረሰባቸው ፈተና አለ። እኛ ደግሞ ዛሬ የምናልፍበት ልዩ ልዩ ፈተና አለ። የዛሬው ፈተና እንዴት ነው? ቀላል ነው። አሁን እኮ ውሸት እውነት መስሎ የሚመጣበት ዘመን ውስጥ እኮ ነው ያለ። የምታውቁት ሰውዬ ከነመልኩ በቪዲዮ እየተናገረ ግን እሱ አይደለም። እንደዚህ አይነት ዘመን ውስጥ እኮ ነው ያለ። የእናንተ ልጆች የሚያድጉበት እኮ ዘመን እኛ እንኳን አስበነው የማናውቀው ዘመን ውስጥ እኮ ነው የሚያድጉት። ኢየሱስ ክርስቶስ ግን ትናንትና ዛሬ ለዘላለም ያው ነው። መንፈሳዊ እድገት ትናንትና ዛሬ ለዘላለምም ያው ነው። እድገት ከሌለ አንችለውም፣ መቋቋም አንችል። መንፈሳዊ እድገት ግድ ይላል። እነኛ በዛን ዘመን የገጠማቸው ፈተና አለ፣ እኛም በዘመናችን የሚገጥመን ልዩ ልዩ ፈተና አለ። በመንፈሳዊ ሕይወታችን ማደግ ግድ ያስፈልጋል። በመንፈሳዊ ሕይወታችን ለማደግ የሚያስፈልጉ ነገሮች ምን ምንድን ናቸው? በዚህ ክፍል ውስጥ የሚነግራቸውን ነገር እንመለከታለን። ምዕራፍ 5 ላይ ወተትና አጥንት የሚለው ነገር አለ። ወተትና አጥንት ያስፈልጋሉ ወይ ወተትና ጠንካራ ምግብ ያስፈልጋሉ አይደለ? ወንድም ነጌ ያስፈልጋቸዋል አይደል? ወተት ያስፈልጋቸዋል። ሞክራችኋታል? ትንሽ ክትፎ ቤቢን የማይሆን ነገር ነው። በቃ ወደዛ ነው ግን ትጋብ አይደል? አንድ ቀን እዛ ጋር እንድትደርስ ግን እዛ የምትደርሰው ግን ወተቱን እየጠጣች ነው። ዛሬ ወተት የሚለው ነገር አለ። ምዕራፍ 5 ቁጥር 12 ላይ ምንድናቸው እነኚህ ብለን ስንመለከት መሰረታዊ ትምህርቶች የሚላቸው ነገሮች አሉ። የእግዚአብሔር ቃላት መጀመሪያ የሆኑ ትምህርቶች፣ መሰረታዊ ትምህርቶች ያስፈልጋሉ። መሰረት መጣል አለበት። መሰረት ካልተጣለ ወደዛኛው ወደ ሌላው መሄድ በፍጹም አንችልም። አሁን ለነሱ የሚዘረዝርላቸው መሰረታዊ ትምህርቶች ምን እንደሆኑ ተመልከቱ። ምዕራፍ 6 ቁጥር 2 ላይ ምን ይላል? መሰረትን ደግመን አንመስርት ይልና መሰረታዊ ትምህርቶቹ ምንድናቸው? ከሞተ ስራ ንስሐና በእግዚአብሔር ማመን፣ ስለ ጥምቀቶችና እጆችን ስለመጫን፣ ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርት ብሎ ያነሳላቸዋል። እነሱ ከሞተ ስራ ንስሐ መግባት የሚለው አሁን ለነሱ ትርጉም አለው ከኛ ይልቅ። ምክንያቱም የሞተ ስራ የሚለው በአሮጌው ኪዳን ውስጥ ያደርጉት የነበረውን የተለያየ ያለፈበት እንቅስቃሴ ነው። እኛም ንስሐ የምንገባባቸው ብዙ ነገሮች አሉ። እውነተኛ ያልሆኑ ሃይማኖታዊነቶች፣ ለምሳሌ የሃይማኖታዊ እንቅስቃሴዎች እውነተኛ ያልሆኑ በወንጌል ላይ ያልተመሰረቱ፣ እነዚህ መለቀያየጠን መሄድ አንችልም። መሰረቱ ከተቀያየጠ ጠንካራ አይሆንም።
በእውነት ላይ ነው መመስረት ያለበት። መሰረቱን ጌታችን ኢየሱስ ክርስቶስ እንደሆነ በአንደኛ ቆሮንቶስ ምዕራፍ 3 ላይ እናውቃለን። መሰረቱ ግን በጣም ወሳኝ ነው። ወተቱ ያስፈልገናል። ወተቱ እና እዚህ ላይ የሚለው ምንድነው? በቃ ወደ ይሄንን መልሰን አንመስርት፣ ይሄን አልፈን እንሂድ የሚል ማበረታቻ ቃል ነው ያለው። ግን እንደዛ ይበል እንጂ ወተቱ ካላጠነከራቸው ግን መሄድ አይቻልም። ወደ ብስለት መሄድ አይቻልም። የጴጥሮስ መልእክት ላይ ጴጥሮስ ሲናገር በዚህ ጉዳይ ላይ ምን ይላል? የተወለዳችሁት ከእግዚአብሔር ቃል ነው፣ በማይጠፋ በእግዚአብሔር ቃል ነው የተወለዳችሁት ይልና ምዕራፍ 1 ላይ ምዕራፍ 2 ላይ እንግዲህ ተንኮልን፣ ክፋትን፣ ግብዝነትን፣ ቅናትን፣ ሐሜትን ሁሉ አስወግዳችሁ በመዳናችሁ በድህነታችሁ ታድጉ ዘንድ የቃሉን ወተት ተመኙ ይላል። ልክ ተንኮል የሌለበትን የቃሉን ወተት ተመኙ ታድጉ ዘንድ። ስለዚህ ወተት የተባለው ነገር አሳዳጊ ነው፣ ያሳድጋል። አልፎ ከዛ በኋላ ሌላ ነገር አለ እያለን ነው እንጂ ወተቱ በጣም መሰረታዊ ነገር ነው። የመሰረታዊ ትምህርቶች በጣም ይጠቅሙናል፣ ያሳድጉናል። ባለፈው ጊዜ በነበረን ሪፍሌክሽን ጊዜ ደግመን ብንማረው ምንም ችግር የለውም። ምክንያቱም ውጤት ካላመጣ ሰውነት ካልሆነ ግዴታ ነው ወደሱ መመለስ አለብን፣ ወደ መሰረቱ መመለስ አለብን። ወተቱ በጣም ወሳኝ እንደሆነ እናያለን። ስለዚህ ወተት መሰረታዊ ትምህርቶች ናቸው። አጥንት የሚለው ደግሞ እዚሁ ላይ ምን ይላል? የጽድቅ ቃል ይለዋል። የጽድቅ ቃል ይላቸዋል። ምንድን ነው ብለን ስንመለከት አሁን ሕፃን ልጅ ወተቱን እየጠጣች ወይም እየጠጣ ከዛ ቀስ ብሎ አሁን እንደ አማን ምን ማድረግ ይጀምራል? መራመድ ይጀምራል። ከዛ አምጡ ማለት ይጀምራል አይደል? ራሱ አምጡ ማለት ይጀምራል። ተለቅ ያለ ነገር አምጡ ማለት ይጀምራል። ግን እግረ መንገዱን ግን ዝም ብሎ ከመሬት አሁን አማን ከመሬት የሆነ ነገር ቢያገኝ ሊከተው ይችላል። አፍ ውስጥ ምን የለውም፣ መለየት አይችልም። ምግቡን ከዝም ብሎ ከቆሻሻው አይለይም። ሁለቱንም ነው የሚከተው። ስለዚህ ቤተሰብ መርዳት አለበት። ኖ አይደለም እያለ ከዛ በኋላ አንዳንዴ ወይ ከቶት ምናልባት ሊተፋው ሁሉ ይችላል። አልጣፈጥ ሲለው ጣዕም ከሌለው ምግቡንም ጣዕም ከሌለው ሊተፋው ይችላል። አትሊስት ጣዕም መለየት ይለምዳል። አሁን ግን ይሄንን ስኪልስ ይሄንን አቅም እንዲያዳብር የሚያደርገው ወተቱ ነው። ወተቱን እየጠጣ አስተሳሰቡ እየዳበረ ማንነቱ እየጠነከረ ይመጣል። ወተቱን እየጠጣን መለየት እንድንለማመድ ነው። ቁም ነገር መለየት ክፉንና ደጉን ነው የሚለው እዚህ ላይ። ስለዚህ የመንፈሳዊ እድገት ምልክቱ መለየት መቻል ነው። መለየት ክፉና ደግ ብሎ ነው እዚህ ቀለል አድርጎ ነው የሚያቀርብልን። ኃጢአት የሆነውንና ጽድቅ የሆነው እግዚአብሔርን የሚያከብረውንና ለእግዚአብሔር ክብር የማይሆነው እንደ እግዚአብሔር ፈቃድ የሆነውንና እንደ እግዚአብሔር ፈቃድ ያልሆነው ሰዋዊ ስጋዊ የሆነውንና እንደ መንፈስ ፈቃድ የሆነው የመለየት አቅም ነው። ስለዚህ ይሄንን ከየት ነው የምናመጣው? በቃ ኮስተር ብለን በማሰብ አይደለም መንፈሳዊውን የምንለየው። ወተቱን ስንጠጣ ራሱ አስተሳሰባችን ክርስቶሳዊ የሆነ እየተቃና ይመጣል። የሚመጣው ዓለም እየናፈቀን ይመጣል። ሰማያዊ ሪያሊቲስ እየበሩልን ይመጣል። አሃ እግዚአብሔር የተቀበለኝ ሰው ነኝ፣ እግዚአብሔር የመረጠኝ ሰው ነኝ፣ የእግዚአብሔር ነኝ፣ ትልቅ ተስፋ ያለኝ ነኝ፣ የመንግስተ ሰማይ ተጓዥ ነኝ፣ በዚህ ምድር ላይ እንግዳ ነኝ። አሁን እንግዳ ነኝ። ይሄ ዘመን የእንግድነት ዘመን ነው። ከዛስ በኋላ በሰማይ ሄዳለሁ አይደለም፣ እዚሁ አለ። ግን ሌላ ዘመን ነው፣ ሌላ ዓለም ነው እና ስለዚህ የምኖረው ያኛውን እያሰብኩ ነው የምኖረው። ዛሬ የማደርገው ነገር ሁሉ አስተዋጽኦ አለው፣ ብድራት አለው እያልኩ መመላለስ ማለት ነው። ይህንን መለየት መቻል። ይህንን መለየት እንድንችል ወተት መጠጣት አለብን። የጌታ ናችሁ፣ የእግዚአብሔር መንፈስ በውስጣችሁ አለ። የእግዚአብሔር ተስፋ እግዚአብሔር ተስፋን ሰጥቷችኋል።
እግዚአብሔር ይወዳቸዋል፣ እግዚአብሔር ይነግራቸዋል፣ እግዚአብሔር ይመራቸዋል። ምን መዓት ነው ነገሩ። ግን ፕሮሰስ መደረግ አለበት። ወተቱ ፕሮሰስ መደረግ ያስፈልጋል። እና ያ ተግባራዊ እንዲሆን እኛ ምን ይጠበቅብናል መሰላችሁ? ለመማር ትጉህ መሆን አለብን። ትጉ ተማሪ ታስታውሳላችሁ? ትምህርት ቤት ውስጥ እስቲ እንደው ትዝ የሚላችሁ ሰው አለ? ጎበዝ ተማሪ በቃ ትጉ፣ በቃ የሚጽፍ ኖት የሚወስድ በቃ ሪቪው የሚያደርግ ጥያቄ በኋላ አስተማሪ ሄዶ ተጨማሪ ጥያቄዎች ማግኘት እችላለሁ የሚል የሂሳብ ጥያቄዎች ገጥመዋል። አስተማሪ ስለነበረ ፍቅሬ፣ አዎ ይገጥሟቸዋል። እንደዚህ አይነት ልጆች አሉ። ምን አይነት አስተማሪውን ቻሌንጅ የሚያደርጉ አስተማሪውን የሚያስተምሩ። ይሄ ነው እኮ ሚስጥሩ። አስተማሪ እኮ ጎበዝ ተማሪ ያስተምረዋል፣ ታውቃላችሁ። ምክንያቱም እንዲያጠና ግድ ይለዋል። ጥያቄ በጥያቄ እያመጣበት አስተማሪ ወደ ጥናት ይሄድ ተማሪ ይሆናል። ሰነፍ ተማሪ የተሰበሰበበት መካከል ግን ምን አስተማሪ ዝም ብሎ የሆነ ነገር እየተናገረ ፕሮግራሙን መጨረስ ይችላል። ጎበዝ ትጉ ተማሪዎች መሆን ይጠበቅባቸዋል። እዚህ ላይ ተመልከቱ፣ ቁጥር 11 ላይ እንደዛ ይላል። ስለ እርሱ የምንናገረው ብዙ ነገር አለን ይልና ጆሮቻችሁ ስለፈዘዙ በቃል ልንተረጉመው ጭንቅ ነው ይላል። በእንግሊዝኛ አንድ ትርጉም ላይ ምን ይላል? you are slow to learn። ለመማር ትጉ አይደላችሁ፣ ዳተኞች ናችሁ። ስለዚህ በምን እናስረዳ? አስቸጋሪ እኮ አንድ ሳብጀክት ማተር አስተማሪ አስተምሮ ያንን ተማሪው ይዞት ወደሚቀጥለው ምዕራፍ መሄድ የሚቻለው እኮ ተማሪው ከያዘው፣ ካልሆነ እንዴት ይቻላል? አይቻልም። ስለዚህ ጭንቅ ይሆናል። ማስተላለፍ፣ ኮሚኒኬት ማድረግ፣ የእግዚአብሔርን እውነት ቀጣይ የሆኑ እውነቶችን ማስተላለፍ በጣም አስቸጋሪ ይሆናል። ስለዚህ በመንፈሳዊ ሕይወታችን ለማደግ መሰረታዊ ትምህርቶች ያስፈልጉናል። ከዛ እየቀጠለ ግን ጠንከር ያሉ ቃላቶች፣ ጠንከር ያሉ እውነቶች ደግሞ ያስፈልጉናል። እንደ መንፈሳውያን ሰዎች ልነግራችሁ አልቻልኩም ይላል ጳውሎስ። ማለት እንደ መንፈሳውያን ሰዎች የሚነገሩ ነገሮች አሉ እና ክፉን ከደጉ የመለየት ልምምድ ላይ ነው አሁን መስራት ያለብን። መለየት ላይ መስራት አለብን ዴይሊ። ምንድን ነው እዚህ ላይ የሚለው? በስራቸው የለመደ ልቡና የሚለው ሴንስስ መለያ ክፍል ማለት ነው። የመለየት ነገር ማስለመድ አለብን። ይሄ እንደ ጌታ ፈቃድ ነው። ጌታ ሆይ ምን ትላለህ? ምን እንዳውቅ ትፈልጋለህ? ጌታ ሆይ ቃልህ ምን ይላል? እንዳስተውል እርዳኝ፣ አስተሳሰቤን እርዳኝ፣ አይኖቼን ክፈትልኝ። መመርመር፣ መጠየቅ፣ ይህን ራሳችንን ማስለመድ ግዴታ ነው በመንፈሳዊ ሕይወታችን እንድናደግ። በመንፈሳዊ ሕይወታችን ካላደግን ግን አደጋዎች አሉ። ለስህተት ትምህርት እንጋለጣለን። በኃጢአት ለመታለል እንጋለጣለን። ለዓለማዊነት እንጋለጣለን። እኛም እንግዲህ በእኛም ዘመን ብዙ ፈተናዎች አሉ። ብዙ ከባድ የሆኑ ፈተናዎች አሉ። እስከ መጨረሻ ድረስ ድፍረታችንን አጽንተን መጠበቅ እንድንችል በመንፈሳዊ ሕይወታችን ማደጋችን በጣም ወሳኝ ነው። ችላ የሚባል ነገር አይደለም። ያ ይሆን ዘንድ ለእነሱ እንደተነገራቸው እኛም ማድረግ ያለብን ነገሮች አሉ። መሰባሰብ፣ ወደ ቃሉ መምጣት፣ ወደ ጸጋው ዙፋን መቅረብ፣ ራሳችንን ማስለመድ ያስፈልጋል። ችላ ልንላቸው አይገባም። አሁን ዛሬ በሕይወታችን የሚከብዱን ነገሮች ምንድን ናቸው? እነሱን እንደ አሳይመንት ልንወስዳቸው እንችላለን። በእነሱ የእግዚአብሔርን ፈቃድ ማወቅ፣ ራሳችን
ማስለመድ አለብን። እግዚአብሔር ምን ይላል? አሁን በሚከብደን ነገር ላይ እንዴት ነው ማወቅ የምንችለው የእግዚአብሔርን ፈቃድ? ጌታ ሆይ አስረዳኝ። ወደ ቃሉ መሄድ፣ ወደ ዙፋኑ፣ ወደ ጸጋው ዙፋን እየቀረብን ደግሞ እርስ በርስም እየተመካከልን ከዛ በኋላ መለየት መቻላችን በፍሬ ይታያል። በምንወስናቸው ውሳኔዎች ይታያል። ውሳኔዎቻችን እኮ ያጋልጡን፣ እንቅስቃሴያችን እኮ ያጋልጠን። በእርግጥ በመንፈሳዊ ሕይወታችን እያደግን ይሁን አይሁን የዕብራውያን አማኞች ሁኔታቸው ስላሳሰበው ነው ጸሐፊው የጻፈላቸው። የእኛስ ሁኔታ ምን ይመስላል?